ያያቸዋል ቅድም ቤስሽ አይቼዋለሁ። ድምፅ ቀንስ እያለ ምን አባነ ጨመር የምትለኝ ይሄ እኮ ያንሳል። ከዚህ ውስጥ ያልካለው በርበሬው አሁን ሌላውን ገዝ አንተ አትሱ ነኝ በእናትህ አንተ ዮናታን ነው እኛ እሷን ቤት አለ ዮናታን አርክ ነው ሻንቋ አስደርግሽ እንገባለን። ይሄን አጋጣሚ ተጠቅሞ እንዳያታለ ስሜም ጠፋባረ ወይኔ በል ዱቄት አርክ ዮናታን ዝም በሉልኝ አታውቁ ዝም ብላችሁ እስቲ ስሜም ጠፋባለ አይደል በኢየሱስ ስሚ ቤታ የቤትሽ ቁጥር ምናምን እንዳይታይ አይታይም። በጀርባ ነው የመጣሁት። ለምሳሌ የሆነን ዘፋኝ አሉ እንደዚህ የቤት ቁጥር አሳይቶ የገደሉ ይሄ እንትን ነው በጀርባ ነው አያውቁትም። በፊት ለፊት በመግቢያው አልመጣሁም። ብርጭቆን እዛ አስቀምጡ አትያዘው በእጅ ይሄን አጋጣሚ ተጠቅሞ ሊያታለ ይሄ ውሃ ነው እንጂ ውሃ አተክተት እንጂ ምንድነው? አታናድኝ። ዘይት ይዘና ቶሎ በቃ ምን አለ በርበሬ ዘይቱ ይቀር አይቀርም ደፋ ይህን አጋጣሚ ተጠቅመው ሊያታልለን እኮ ነው። ስማኝ አቤት ሀያ ብያለሁ፣ 10 ይቀረኛል። ምን አገባ ግን አርፈህ ተቀጣ። እናንተ ረዝም አርፈህ ተቀጣ። ዮናታን ስማ፣ አይታየንም። በዛኛው እጅ ቀን አድርገህ አይቀርም። ዮናታን እግዚአብሔር ሻት ነው የምትለው ረስተህ ነው 20 በቃ ደባልኩ ጀምር ጌሙ አራችን እየበላን ስማ እንደውጣ እዛው ዮኒ ይዘው ግላቭ አለው። እሺ አሁኑ ጌም ግላቭ አለው ማጂክ አለው። በማንኪያ ቀነስኩ ከፍ አድርግ ዮናታን። አሁን የሰረኛው አስራለው እንዲህ በአማስለው ነው ደባልቶ ከቂጡ ያውጣው። አንተ ዮናታን ጾም ነው እንቁላል አረክ አላረገም እንቁላል እንዴ? አረ ዮኒ ጌሙን ጀምር። ከዛ ምንድነው ተናበርኩኝ እኮ መንቢያና ይኸው ሊዮኒ ከስር እኮ ያለው። እሺ ጠጣ እንደው አንድ ጸብዩ ከስክሪን ብትወጣ ማለት ነው። ማንኪያውን ነው አፍ ውስጥ የምከተል ጠጣው መላ ብርጭቆ ምንም ያለቀልቀው እንጀምር። እንደዚህ ያለው ምንድን ያደረገው ምን ያደረገው ነው? ዘይት በበርበሬ ቅጣቱን እንነጋገር። የምን ዝም ብሎ መግባት ነው? የመጀመሪያው ቅጣት ሎሚ ይፈልጋል። የመጀመሪያው ቅጣት መንከባለሉን አንተውም። የሁለተኛው ሽሮ ዱቄት በርበሬ ደባልቃችሁ ሙሉ በሙሉ እኔ እንደምላችሁ እናንተም እንደምትሉኝ እስከምትሉት መጠን ተቀብተክ ሻወር ትገባለህ። እኔ የምልህን መጠኑ
ፀጉር ሙሉ ዘይት ታወር በቃ ሙሉ ሰውነትን ተቀብተህ እኔ ምንን ትቀላቀላለህ እና ምን እንቀላቀላለን ያለንን ማለት ነው። ሁለተኛው ፀጉራችንን መቁረጥ፣ ሶስተኛው ውጪ በበርበሬ በዘይት መንከባለል፣ አራተኛው አራተኛው ራቁትን ሻወር መውሰድ ጨርሻል። አትፍዘዝ ዮናታን። አሁን ግላብ አለሽ። ሂዱ ጋይስ ዮናታን አትፍራ። በታብታ 2000 እንግባ ጋይስ። በታብታ ከእነዚህ ጎረምሶች ጋር ነው ወገብ እየተንቀጠቀጠ የገጠምኩት ጋይስ። በታብታብ ጋይስ። አሁን ትሪፕል እንጠቀም። ትሪፕል ይሄንን እድላችን ጋይስ። ኧረ ይሄንን እድላችን ጋይስ። ሁሉ ነገር በሶስት ነው የሚያባዛው። ልብ መኒጋ ጋላክሲ ያላችሁ ጋይስ በሶስት ነው የሚያባዛው። ሂዱበት ጋይስ። በሶስት ነው የሚያባዛው። ምንም ነገር እንዳይመጡ ምንም ነገር ጋይስ ያላችሁን ስጡ። በሶስት ነው የሚያባዛው። የመጀመሪያ ቦነሱ በሶስት ነው የሚያባዛው። ምንም ነገር ያላችሁን ስጡ። ምንም ነገር ጋይስ ያላችሁን ስጡ። በዚህ ዮናታን ሂዱ ጋይስ። ወይኔ ዮናታን አንድ ገቡ። ችግር የለውም። ስሙን ግላብ አለ። ግላብ ያላችሁ አሁን እንዳትለቁ። ግላብ ያላችሁ አሁን መሲ አለሽ። መሲ አለ። ማን ነው ግላብ ያለው? ኮመንት ቶሎ ጻፍልኝ። ማን ነው ግላብ ያለው ጋይስ? ማን ነው ግላብ ያለው? አይኑን አሁን ሰው ስላለውን የሚያሽቃብጥብን እኮ ቶሎ በሉ የሚለው ግላ አለ። ኦኬ ቱና ግላብ ለኔ ይለቅልኛል። ዮናታን አንተ ቤት እንዳይለቁ እኔ አስለቅቃለሁ። አይዞክ ያ አይዞክ ጠንክር። አይዞክ ሂዱ ጋይስ። አይዞክ ባልትን ነው አይቤቴ ባልትን ነው እማቤቴ ባልትን ነው ሽታው እንዳል በርበሬ ዱቄት። እሺ ሰባት አበባ ጋይስ ስሞትላችሁ ቱና ስልህ ነው። እሺ የምንለቀው ጋይስ ሰባት አበባ ይኑር ጋይስ ይኑር። ሰባት አበባ ድረሱልኝ በቃ ዛሬ ግን ቤተሰቦቼ የት ሄደው ነው? በፈጣሪ ሂዱ ጋይስ። እሺ ቱና ግላቡን ልቀቅ። ኧረ ቱና ልቀቀው በፈጠረ አምላክ። ደብሉን እንጠቀም። ቤተሰቦች ደብሉን እንጠቀም። ይህ ቱና የሚባል ሰውዬ ግን ጤነኛ ነው አለኝ ትላለካ ጋይስ። እሺ ግላቡን እንጠቀም። ኧረ ቢዮናታንን በእኔም ጋይስ እንተጋገዝ። ድጋሚ እንዳንቀጣ ግላቡን እንጠቀም። ኧረ ጋይስ ሂዱበት። ሉላ ማሪ ቴንክ ዩ ሶ ማች። ግላቡን እንጠቀም። ኧረ እኔና ዮናታንን እየተለበለብን ነው ጋይስ። ግላቡን እንጠቀም ውዶቼ። ሂዱበት። ተባበሩ። አሁንም ድጋሚ ልንቀጣ ነው። አይ አረዩ ዘደብል ጋይስ አንትዬ እናግዘው ዮናታን አረሳ የዛሬን ኮምቦሌ እኮ ይቆጥርልን ነበር። እሺ ወይ ካለፈ በኋላ የኔ እናት ካለፈ በኋላ ግላብ ያለው ሰው ማለት ቱና ግላብ አለክ ንገረኝ። ቱና ግላብ አለክ አበባ የሚሰጣቸው ምንም ላረጋቸው አልችልም። ቱና ግላብ አለክ። ቱና ደግመህ ንገረኝ በእግዚአብሔር። በቃ አትቆይ ቱና አትቆይ። ካለክ ንገረኝ። አለክ ቱና አለክ ግላብ። ኧረ ጻፍልኝ በእግዚአብሔር። አለኝ ወይም የለኝም ማለት ምንድነው የሚከብድህ? መሲ ግላብ አለሽ? ሌሎቻችሁ የኔ ሞዴሬተሮች ፖሚ ግላብ ያለው ሰው አለ እዚህ ቤት? እንዳትሰጡኝ። አሁን ግላብ ያለው ሰው አለ? ኦ ጋድ ዮናታ ግላብ አለክ? ጋይስ ግላብ ያለው ሰው በእናታችሁ ግላብ ያለው ሰው ጋይስ ግላብ ያለው ሰው ስሞትላችሁ ግላቨል ያስ በቃ ፖሚ ያላት ፖሚ ልቀቂው። አንቺን ልቀቂው። 30 ላይ ደግሞ በቃ ዝዬ ውዴ አንቺን ያዡ። አንዴ ፖሚ ልቀቂ። ፖሚዬ ልቀቂ ማሬ ልቀቂ። ጋይስ ግላቡን እንጠቀመው። እሺ በሂዱ በእናታችሁ ቲሞር ካልጉት። እኔ ዮናታንን ቤት ቴንክ ዩ ሶ ማች ጋይስ። ኮምቦ ይቆጥራል ጋይስ። ሂዱበት። ኧረ ግላቡን እንጠቀመው። አንድ እናገኛቸው ውዶች፣ አንድ እናገኛቸው። ሂዱ። ኧረ ጋይስ ሂዱበት። ግላቡን እንጠቀም ጋይስ። ኧረ ግላቡን እንጠቀም። ኧረ ሂዱበት። ርቀት የለንም እኮ ሂዱ ጋይስ። ግላቡን እንጠቀም። የኔም ዮናታንን ቤተሰቦች ጋይስ ግላቡን እንጠቀም። እዚህ 25 ላይ ተለቀዋል። እሺ ግላቡን እንጠቀም። ዶናት ልቀቁበት። ወይኔ አንትዬ እንዴት ነው የምረሳው? ኧረ እንዴት ነው የምረሳው? በመድኃኒዓለም ግላቡን እንጠቀም። እሺ ጋይስ ግላቡን እንጠቀመው። ኧረ ግላቡን እንጠቀመው። ኮምቦ አድርጉ። ግላቡን እንጠቀም። አሁንም ልንቀጣ ነው። ኧረ ብቻውን ነው። ተው አሁንም ልንቀጣ ነው ጋይስ። ግላቡን እንጠቀመው። እስኪ እንተጋገዝ። ዮናታንም እዚህ ቤት ያላችሁ ጋይስ እንተጋገዝ። ብዙ ርቀት የለንም። በእግዚአብሔር እንተጋገዝ። ወይኔ
ወይኔ ፈጣሪ ሆይ አይ እኔ ፈጣሪ እሺ ግላብ ልቀቂ እዚህ ግላባለሽ በቃ ታይም ሜከር ያለው ሰዓት ጨምሩ ጋር ሰዓት ጨምሩልኝ ኧረ ወይኔ እዚህ ለምን ለቀቅ ኧረ ዛሬ እዚህ እንዴ ምን ሆነሽ ነው ኧረ ወይኔ ምን አለ እዚህ ምን ሆነሽ ነው እኔና ዛሬ ወይኔ እዚህ ረቀቅሽው ሰዓት እኮ የለም እንጠቀመው ግላቡን እንጠቀም በግላብ ሄዱ በግላብ ሄዱ ጋይስ አረ ግላቡን እንጠቀመው ቤቲ ጋይስ ግላቡን እንጠቀም ግላብ ልቀቂልኝ እዚህ ግላብ ልቀቂ በኢየሱስ በጌታስ ወይኔ ግላቡ ላይ ወይኔ ብዬ ዛሬ ወይኔ ግላቡ ላይ ወይኔ ትሬፍ ዛሬ ማት ጊፍት ነው የከሰረው በደብልና በግላብ የምንሄደውን ጋይስ ግላቡን እንጠቀም ትሬፍዬ እኔ ጌታ ምን አባቴ ላርግ ሂዱበት ጽዬማ ሂዱበት ዝዬ ድረሱልኝ የዛሬን ግላቡን እንጠቀም የዛሬን ላስቸግራችሁ እንደው የዛሬ ሁለተኛ ልመና አቃወማለሁ አለምንም ሂዱ ጋይስ ሂዱ ግላብ ልቀቁልኝ አሁንም ማን ያለው ቆይ እሺ 30 ላይ እማ ጽዬ ቆይ ጋይስ ያዙት ብርቱካን ልቀቁልኝ ግላቡን እንጠቀም ጋይስ ግላቡን እንጠቀም ልዩነት የለንም 30 ላይ መሲ ትሰጭኛለሽ 25 ላይ መሲ ማንንም ግላብ ከዚህ ሌላ እንዳይለቅ ማንንም ግላብ ትሬፍን አግዙት ተጋገዙ ዶቼ በእግዚአብሔር ትሬፍን አግዙት ጽዬ ተጋገዙ ሂዱበት ግላቡን ኮምቦ ጋይስ ይቆጥርልናል ተጋገዙ ወይኔ ደም ዙሬ ሊቆም ነው በቃ ደም ዙሬ ሊቆም ነው በዚህ አይነት ሊቆም ነው ጋይስ ሂዱ ጋይስ ወይኔ በስመ አብ ወልድ መሞቴ ነው እንደው ድርቅ ብዬ ነው የምሞተው 25 ላይ ፖሚ መሲ ግላብ አለሽ አይደለ የሚ 25 ላይ ግላብ ልቀቁልኝ ከዛ ዶናት ልቀቁበት 25 ላይ ይመጣሉ ጋይስ ይሄንን ከተሸነፈን አለቀልኝ ጌታዬ ድረስልኝ እንደው ወይ በስመ አብ ወመንፈስ ቅዱስ እንደው ፈርዶብኛል ስሙኝ ፖኪ ስሙኝ 25 ላይ ልቀቁልኝ ግላቡን ከዛ ዶናት ልቀቁበት ከዛ ማጂክ ሚስት ካላችሁ ሸፍኑት ጋይስ ሸፍኑት 25 ላይ በመድኃኒዓለም ስሙኝ 25 ላይ ግላብ ከዛ ማጂክ ሚስቱን ልቀቁ ሸፍኑት 25 ላይ ልቀቁ ልቀቂ መሲ ግላብ ልቀቁ ሸፍኑት ጋይስ ግላቡን እንጠቀም ሸፍኑት ይመጣሉ 99 ገቡ ጋይስ ሂዱ 99 ወይኔ በመድኃኒዓለም 99 ሂዱ ጋይስ ግላቡን ተጠቀሙ ሰባ በኢየሱስ ክርስቶስ በኢየሱስ ሲያስፈራ ወይኔ እናቴ እንዲህ ተለጥፌ በቀረው ወይኔ ዛሬ የማይበልሽ ተቀጥቀጭ ብሎ ነው ላከኝ ዛሬ ወይኔ ትሬፍዬ እኔ እኮ ማለት ነው ማርያም እናሸንፍ ነበረ በምንድነው ትሬፍ ዩኒቨርሲቲውን ሲለቀው ያለ ግላብ ነው የለቀቀው እኔ ትሬፍ በቃ ቃል የለኝም ላንተ እግዚአብሔር ይስጥልኝ እግዚአብሔር ይባርክልኝ የዛሬውን እግዚአብሔር ይስጥክ በቃ አመሰግናለሁ እግዚአብሔር ይስጥልኝ ጽዬ ዚ ቤቲ ሳሚ የሚ ፖኪ ማሪ ቢሲ ፖሚ ሁላችሁም ቆንጆ በጣም ነው የማመሰግነው ቃል ይኸው አንተ ሄነህ እኔ ሄነኝ የማኔ ሙት የሳይ ጋይ አንተ ማይመስል እኮ ና እሺ ቅጣት ነፋ ነው መድኃኒዓለምዬ አሁን ቤት ተደብቆ የሚሰጠው ኒግማ ተደብቆ የኔትሪክ የሚሰጡት ተደብቆ የሚሰጠው በኒግማ መድኃኒዓለም አባቴ ባንተ ተሳስቶ ስሙን ተሳስቶ እኔ ነኝ ያንቀለቀለ ቤት የመጥቶ ቤት ታየ ውዴ እኔ ነኝ ይበል ያንቀለቀለው ያንቀለቀለ የናሁም ኒግማ ተንቀለቀለ
በአደባባይ አዋርድክ በድብቅ ማንም አያዋርዱም። በአደባባይ አዋርድ ማንም ሰው አያዋርዱም። ወደ ቅጣት ግቡ። ወደ ቅጣት እኔ እኮ የሚያስቀኝ ማለት ነው ማለት እንደሆነ ታውቃለህ ነው ዮናታን እኮ ነው የሚያስቀኝ ወይ በቃ አንከባለ ሶስተኛ ቅጣት ይሄ ቅድም የጠጣኸው አይነት ሆኖ ትንሽ ደግሞ ይጨምርበታል እሱ ላይ እንጨምራለን አራተኛ ምንድን ነው ፀጉር መላጨትም አለው አራተኛ ፀጉር ሸራብ ዝም አንድ እንዳትናገር ሰዎች አንድ እንዳትናገር ኧረ እኔ ያልተናገርኩም ማንንም እንዴ ምን አልኩኝ በጠጣ ምን እጠጣለሁ አሁን እሱ ላይ ኮልጌት ትጨምራለህ ኮልጌት ምናምን እንቁላል የለም ጾም ነው በእናትህ እሺ እንቁላል ጾም ነው ችግር በቃ ኮልጌት ትጨምራለህ ጫው ትጨምራለህ ዘይቱን ታበዛዋለህ እና እንዳው ከስራ ይቀርባል ለምን ሻወር አትወስድም ቀላል ነው ሶ የሚጠጣው አይደለም ባዶ ገላ ሻወር መውሰድ ነው ለካ የሚጠጣው ልክ የለም ረስተ ነው የሚጠጣ የለም ሰማይ ልንገረው ዮናታ ዱቄት በርበሬና ሽሮ አድርገህ ዝም ብለህ ሻወር ውሰድና እንዴ ና ዮናታ ልጅ ባዶ ገላ ማለት እንዴት ነው ባዶ ገላ ማለት ምንድን ነው በቦክሰር እና አላየኸውም እንዴ ሁለተኛ ማንም በቦክሰር አላለም ምንድን ነው ቤታ ታዲያ ራቁት ሰማይ ትሰማለህ በርበሬና ዘይቱ ምናምን ሌላ ነው የቦክሰሩ ደግሞ በራቁቱ ከላይ ቅጣቱ የነበረው በርበሬ ሽሮ ዱቄት አንድ ላይ ተደርጎ ሻወር መውሰድ ሁለተኛ ፀጉር መቀረት ሶስተኛ ደግሞ ማለት ነው ውጪ በርበሬ ተለቀብቶ መንቀባለል አራተኛ ደግሞ ራቁት በቃስና ጡት ማሻሻወር መግባት እሺ ነፃነት ወርቅነህ እሺ እንዴ በስመ አብ ለማን ነው ባጃ ላይ ጠሙጊያ እኮ እንጀምር ጌሙን ምንድን ነው ወይስ ተረጋጋ ለምን ለጌም ትሮጣለህ ተረጋጋ እንጂ ታባችን እንዳይቀር ዛሬ የኛ ቀን ነው ይውላሽ በቃ ዛሬ በጎርጎዳ ሳን እንዳለ አድርጉላችሁ ምን አባታችሁ ነው የምትሉት ይሄኛ ቀን የትናንትና ጡት ማሳዣ ይሆንና ጋይስ የቅጣቱ ይታል ታጥቦ ተዘብዝፎ ይሄው እታያለሁ ቆይ ራቅ ላድርግላችሁ ይታል ዋው ቆይ ላይቱ ምንም ጨምርበት እሺ የታል ዮናታን እኔ ዮናታን ነው መቤቴን ጋይስ ወቀሜ ደፈርዶበት ስማኝ ዱቄት እሺ በርበሬ ተረጋጋ ሰውዬ እሺ ሰላም ባንተና ናይስ በርበሬ ናይስ ቤታ ምግቡ ተሰራበት በገላ ያለቀ ናይስ ምንድን ነው ሽሮ ምጥን ሽሮ እናንተ እኮ እንደዚህ እኮ አትቀጡም እኮ ትክክለኛ ችግር የለም ይኸው ኒቪው አባት ባፍጭ ምጥር ደግሞ እኮ በርበሬ በሉት እኮ ኖርማል ግላብ አልሰጠም የሆኑ ላይ ለዛ ነው ግን አንተ ጋር ግላብ አለ ይወድ በርበሬ በዛ ግላብ አልሰጠም እንዴ ባሪያ ብለህ አፍጫው ያስገባል ታወራ ለወሬ ሳብ አይ ነው ይሄ ዘይት ብላት ጀምሮ እንዳይደፋ ነው ቤት በቃ ቤታዩ እኮ ቅጣት ታረቀኛለች የማኔ እንችላለን እናሳ ይቻላልሽ ዮናታን ነው በጣም እየቆየብን ያለው ገና ወይ መጣ ዮኒ ጎርጎዳ እሷን አምጪ ሙሉን አዘጋጅ ይሁት በእግዚአብሔር ከዛ ለግልክ ዋንሽ አንበሳ ቤት ታብስ ነው እንዴ ለቤታ ምን ልታረጊ ነው ጫማ ቱዚራ እንግዲህ ላይ ምናምን ነው
እዚህ ፓርት ላይ ብዙ ጊዜ ፊልም ላይ የሆኑ ነገሮች ይደረጋሉ። ምናልባት በዛ በኩል ሌላ ሰው ገብቶ ይሆን ማለት እንችላለን። አሞራ ሰውዬ ምን እየፈጨው ነው እንደሚያመጣው? አረባ ካንዶራካን አረብ ዮናታን በእናትህ እንዴ በጣም እየቆየ ነው። እስኪ አንተ ነው ማትጣረባ አታጣልፈው